لقد كان في قصصهم عبرة لأولي الألباب ለተወሰኑ ዓመታት ነብዩ ሰለላሁ ዐለይሂ ወሰለም በመካ ላይ በንግድ ተሰማርተው ይኖሩ ነበር። ባላቸው ጥበብ ሰዎች ዘንድ የታወቁ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ህዝባቸውን የረዱበት ብዙ አጋጣሚዎች ነበሩ። በዛን ጊዜ ቁረይሾች ካዕባን እንደገና ለመገንባት የወሰኑበት ጊዜ ነበር። ምክንያቱም ያኔ ካዕባ በጎርፍ ተጎድታ እንዲሁም ከላይ ጣራ ስላልነበራት ለሌቦች አመቺ ሆና ነበር። ግን ቁረይሾች አላህ ሊቆጣ ይችላል ብለው ፈሩ። አንዳንድ ሰዎች አፍርሰን ስራውን እንጀምር ብለው ደጋግመው የጠየቁ ቢሆንም ካዕባን ሊያፈርሱ አልደፈሩም ነበር። በመጨረሻም አንድ ወሊድ ኢብኑ ሙጊራ የተባለ የመካ ባላባት መጥረቢያውን ይዞ ወደ ካዕባ ሄደ። ወሊድ ኢብኑ ሙጊራ ድንጋዮቹን አንድ በአንድ ማንሳት ጀመረ። እናም ብዙም ሳይቆይ የመካ ባላባቶችም ሳይቀር እሱን ማገዝ ጀመሩ። ተባብረው በፍጥነት እያፈረሷት መጡ። ኢብራሂም አለይሂ ሰላም የገነባው መሰረት ላይም ደረሱ። ከዚያም ከኢብራሂም አለይሂ ሰላም መሰረት ተነስተው መገንባት ጀመሩ። ድንጋዮቹን ሰባብረው እየደራረቡ መስራት ጀመሩ። የሐጀረል አስወድ ማስቀመጫ ቦታ ላይም ደረሱ። ሐጀረል አስወድ ጥቁር ድንጋይ በመባል የሚታወቀው ይሄ ድንጋይ ለአደም አለይሂ ሰላም ከጀነት የወረደለት ነው። ሲወርድ በጣም ነጭና የሚያምር ነበር። የሰው ልጅ ወንጀል ጥቁር እንዲሆን አድርጎታል። ነገር ግን ይህን ድንጋይ ማን ያስቀምጠው በሚለው ለ4 ቀን ያህል ተጨቃጨቁ። ውሳኔ ላይ መድረስ አልቻሉም ነበር። በጣም እልህና ንዴት ውስጥ ገቡ። እናም በድንገት ኡመያ የተባለ አንድ ብልህ አዛውንት እኔ መፍትሄ ያለኝ አለ። ወደ ሐረም ከሚገባው የመጀመሪያው ሰው ይፍረደን አለ። በሱም ሐሳብ ሁሉም ተስማሙ። ሁሉም ሰው መጀመሪያ የሚገባውን ሰው መጠባበቅ ጀመሩ። የኛ ነብይ የሆኑት አለይሂ ሰላቱ ወሰላም በዛ በር ቀድመው መግባት ቻሉ። ያን ጊዜ ነብዩ ሰዎች ዘንድ ሁሉ የተከበሩ ስለነበሩ ሰዎች እሳቸውን ሲያዩ በጣም ተደሰቱ። የተከራከሩበትን ነገር ነገሯቸው እና መፍትሄም ጠየቋቸው። ነብያችንም ጥቂት ጊዜ ያሰቡና ትልቅ ጋቢ እንዲያመጡላቸው ጠየቋቸው። እንደ ጠየቋቸውም አደረጉ። ከዚያም ጋቢው መሬት ላይ እንዲነጠፍ አደረጉ። ከዛም ሐጀረል አስወዱ መሃል ላይ እንዲቀመጥ ነገሯቸው። ከዚያም ከእያንዳንዱ ነገድ መሪያቸው የጨርቁን ጫፍ እንዲይዝ አዘዙ። ከዛም ሁሉም የጋቢውን ጫፍ ይዘው ወደ መቀመጫው ቦታ ከፍ አደረጉትና ነብዩ ራሳቸው ድንጋዩን አነሱና አስቀመጡት። ይሄ ክስተት ቁረይሾች በነብዩ ሰለላሁ ዐለይሂ ወሰለም ጥበብና በቅን ልቦናቸው ምን ያህል እንደሚያከብሯቸውና እንደሚያምኗቸው ያሳየናል። ዘይድ የተባለ ባሪያቸው ከነብዩ ጋር ሁል ጊዜ አብሮ ይሄድ ነበር። መጀመሪያ ላይ ዘይድ ለኸዲጃ ረዲየላሁ ተዓላ አንሃ የወንድሟ ልጅ እንደ ስጦታ የሰጣት ባሪያዋ ነበር። ይሄ የሆነው ከእስልምናና ነብዩን ከማግባቷ በፊት ነበር። ከተወሰኑ ወራት በኋላም ነበር ነብዩን ልታገባቸው የቻለችው። እናም ዘይድን እንደ ስጦታ ሰጠቻቸው። ነብዩ ሰለላሁ ዐለይሂ ወሰለም ከሚስታቸው ኸዲጃ ረዲየላሁ ተዓላ አንሃ የተሰጣቸውን ስጦታ ተቀብለው ዘይድን እንደ ልጃቸው እንጂ እንደ ባሪያ አልነበረም ያሳደጉት። ዘይድ ከእናቱ ሱዳና ከአባቱ ሐሪሳ ጋር ይኖር ነበር። አረብ ቢሆኑም ግን መካ ላይ አይኖሩም ነበር። አንድ ጊዜ ወላጆቹ ከዘይድ ጋር ዚያራ ለማድረግ ጉዞ ወጡ። ነገር ግን በጠላት ጎሳዎች ጥቃት ደረሰባቸው። ከዛም ዘይድ በጠላቶች ተማርኮ ተወሰደ። ዑካዝ በሚባል በገበያ ማዕከል ላይ እንደ ባሪያ ተሸጠ። ከዛም የኸዲጃ የወንድም ልጅ የሆነው ሑከይም ኢብኑ ሒዛም የተባለው ግለሰብ ገዛው። አንድ ቀን ዘይድን ለኸዲጃ እንደ ስጦታ በረከተላት። እናም ይሄ ልጅ የነብዩ ቤተሰብ የሆነው በዚህ መልኩ ነው። ዘይድ ረዲየላሁ ተዓላ አንሁ ከነብዩ ስር መሆንን ይወድ ነበር። ወላጆቹ ግን ዘይድ ከተማረከ ጀምሮ እየፈለጉት ነበር።
አንድ ጊዜ የተወሰኑ ከመካ ውጪ የሚኖሩ ሰዎች ለሐጅ ወደ መካ ይመጣሉ። እናም ዘይድን ይመለከቱታል። ከዛም ወደ መንደራቸው ሲመለሱ ለዘይድ ወላጆች ብስራቱን ይነግሯቸዋል። ጊዜ ሳያጠፉ ወዲያውኑ አባቱ ሐሪሳ ከወንድሙ ጋር ወደ መካ መጡ። ከልጁ ጋር ነው የመጡት የሚባልም ዘገባ አለ። አላሁ ተዓላ አዕለም። ወደ መካ ሲደርሱ ነቢዩን ለማግኘት ወደ እሳቸው ጋር ሄዱ እና ልጃቸውን ዘይድ ክፍያ ከፍለው ነፃ እንዲያደርጉላቸው ነቢዩን ጠየቋቸው። ነቢዩ ሰለላሁ ዐለይሂ ወሰለም ግን እኔ ጉዳዩን ወደ ዘይድ ነው ማዞረው፣ ዘይድ ከአባቱ ጋር መሄድን ከፈለገ ያለምንም ክፍያ ትወስዱታላችሁ ብለው ነገሯቸው። አባቱ ሐሪሳ በነቢዩ ሰለላሁ ዐለይሂ ወሰለም ልጁን ዘይድን ማማረጥ በጣም ደስ አለው። ከዛም ነቢዩ ሰለላሁ ዐለይሂ ወሰለም ዘይድን ጠርተው ከፊት ለፊትህ ያሉትን ሰዎች ታውቃቸዋለህ አሉት። ዘይድም አዎ አባቴና አጎቴ ናቸው በማለት መለሰ። ነቢዩም ከዚህ በኋላ ነፃ ነህ፣ ወደ ቤተሰቦችህ ተመልሰህ መሄድ ትችላለህ አሉት። ከዛም ዘይድ እኔ መቼም በዚህ ምድር ላይ ከእርሶ ውጪ ማንንም አልመርጥም አላቸው። የልጁን ምላሽ ሰምቶ አባቱ ሐሪሳ በጣም ደንግጦና ተገርሞ ነበር። ልጄ ወደ ቤተሰቡ በነፃ መመለስን ትቶ ባርነትን ይመርጣል ብሎ በጣም ተገረመ። ከዛም ነቢዩ ሰለላሁ ዐለይሂ ወሰለም ዘይድን በእጃቸው ይዘው ወደ ካዕባ ወሰዱት። ዘይድ ልጃቸው መሆኑንም መሰከሩ። ከአሁን ጀምሮ ዘይድ ኢብኑ ሙሐመድ ተብሎ ነው የሚጠራው፣ እርሱም ከኔ ይወርሳል፣ እኔም ከርሱ ወርሳለሁ አሉ። አባቱም ቢሆን ልጁ በተከበረና በጥሩ የቁረይሽ ቤተሰብ ውስጥ በመገኘቱ በጣም ተደሰተ። ከዛም ልጁ ባሪያ እንዳልሆነ በማወቁ በደስታ ወደ ቤቱ ተመለሰ። በተፈጥሮ ዘይድ ረዲየላሁ ተዓላ አንሁ ቆዳው ጠቆር ያለ ሲሆን እስከ ሕይወቱ ፍጻሜ ድረስ ከነቢዩ ጋር እሳቸውን እየካደመ ኖሯል። ነቢዩም ቢሆኑ እንደ ራሳቸው ልጅ ነበር ያሳደጉት። ከዛም የአላህ ትዕዛዝ ወደ ነቢዩ በመጣ ጊዜ ከባሮች ቀድሞ የሰለመ ሰሓባ ለመሆን በቅቷል። አላህ በአባቶቻችሁ ስም ጥሯቸው የሚለው አንቀጽ እስኪወርድ ድረስ ዘይድ ኢብኑ ሙሐመድ ተብሎ ነበር የሚጠራው። ኡድዑሁም ሊአባኢሂም ሁወ አቅሰጡ ዒንደላህ። ለተጨማሪ ቪዲዮዎች ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። በድሮ ጊዜ አንድ ንጉስ ነበር። ያ ንጉስ አላህን ፈሪ የሆነ አማካሪ ነበረው። ይህም አማካሪ ሁል ጊዜ ንጉሱ የሆነ ነገር ሲደርስበት ለዓለሁ ኸይር ለኸይር ነው ይለው ነበር። ንጉሱ ብዛት ጊዜ ለመዝናናት የሚያሳልፈው ከአማካሪው ጋር ሆኖ ጫካ ላይ በማደን ነበር። ከዕለታት አንድ ቀንም እንደተለመደው ለመዝናናት ለማደን ከአማካሪው ጋር ይወጣል። ትንሽ ከተጓዙ በኋላ ለእረፍት ብለው አንድ ቦታ ላይ ወረዱ። ንጉሱም በዛውም የያዘው ስለት ጫፉ ተሰብሮበት ስለነበር እሱን ለማስተካከል ጫፉን ይሞርደው ጀመር። በድንገትም ሳያስበው አውራ ጣቱን ሙሉ ለሙሉ ይቆርጠዋል። ንጉሱም በጣም ስላመመው መጮህ ጀመረ። አማካሪውም ንጉሱ አውራ ጣቱን ቆርጦ እየጮኸ መሆኑን ሲመለከተው ወደሱ ጠጋ አለና እያባበለው ለዓለሁ ኸይር ለኸይር ነው አለው። ንጉሱም ይህንን ሲሰማ በጣም ተናደደ። ጣቴ ተቆርጦ እያየህ ለኸይር ነው ትለኛለህ? ምኑ ነው ኸይር? አንተማ በጣም አብዝተኸዋል። ስለዚህ ተገቢውን ቅጣት ማግኘት አለብህ አለውና ወደ መንደራቸው ሲመለሱ ንጉሱ አማካሪው እንዲታሰር አደረገ። በቀጣዩ ቀንም ንጉሱ አማካሪውን ስላሰረው ብቻውን ወደ ጫካ ለአደን ወጣ። በጫካ ውስጥም እየተዘዋወረ ሳለ ጫካ ውስጥ የሚኖሩ ጣዖት አምላኪዎች ያገኙታል። እኒህም ጣዖት አምላኪዎች በየዓመቱ ለሚያመልኩት ጣዖት ሰውን ያርዱለታል። የዛን ቀንም ዓመቱ ስለሞላው ሰውን እየፈለጉ ነበር። ንጉሱንም ሲመለከቱት በጣም ተደሰቱ። ንጉሱ በጣም ፈርጠም ያለ ወጣት ሞላ ያለ ሰው ነው። ይህንንም ሲመለከቱ በዚህ ዓመትማ ለጣዖታችን ምርጥ ቁርባን ያገኘ ነው፣ በዚህማ አምላካችን በጣም ይወደናል ብለው ንጉሱን አስረው ይዘውት ሄዱ። ሙሉ ነገሩን አስተካክለው ከጨረሱ በኋላ
አለቃቸውን ጠርተው ለቁርባን ያመጡትን ሰው እንዲያርድላቸው ጠየቁት። ለጣዖታቸው የሚሰጡት ቁርባን ምንጊዜም ከምንም አይነት ጉድለት የነጻ መሆን አለበት። አለቃቸውም ለቁርባን ያመጡትን ንጉስ ሙሉ አካሉን እያጣራው ሳለ በድንገት አውራጣቱ እንደተቆረጠ ያየዋል። ንጉሱ ጉድለት ስላለበት ለቁርባን እንደማይሆን ያስተውላሉ። ከዛም ንጉሱን ፈቱትና አንተ ለቁርባን አትሆንም ብለው በሰላም ለቀቁት። ንጉሱም ከእርድ በመትረፉ በጣም ተደሰተ። ከዛም አማካሪው ያለውን ነገር አስታወሰ። ለዓለሁ ኸይር ለኸይር ነው ያለውን ነገር አስታወሰ። የጣቱ መቆረጥ እውነትም ለኸይር ነበር። ከዛም ንጉሱ በደስታ ወደ መንደሩ ተመለሰ። አማካሪውንም ፈቶ አንተ ያልከኝ ነገር ጣቴ መቆረጡ እውነትም ለኸይር ነበር ብሎ ንጉሱ ያጋጠመውን ነገር ለወዚሩ ነገረው። አማካሪውም እኔም መታሰሬ ለኸይር ነው፣ ምክንያቱም እኔም ካንተ ጋር ብሆን ኖሮ አንተን ትተው እኔን ነበር የሚያርዱኝ አለው። ሱብሃንአላህ፣ ምንም ነገር ቢያጋጥመን መጨረሻው ለኸይር ነው። ነቢያችንም ኢነመል አዕማሉ ቢልኸዋቲም ስራ እኮ የሚታየው መጨረሻው ነው ብለዋል። ስለዚህ ጅምርቱ አላማረልንም ብለን መናደድ የለብንም። ሰብር አድርገን መጨረሻውን ፍሬውን ማየት አለብን። አላህ ሰብር ከሚያደርጉ ሰዎች ያድርገን።